ትግል ማለት በአንድ ወቅት አለመሸነፍ ማለት አለ። ትግል ማለት እየወደቁ እየተነሱ ተስፋ አስቆራጭ በሆነ ሁኔታ ታግሎ ለአሸናፊነት ለመውቃት እስከ መጨረሻው ድረስ መታገል። በዛ የታጋይነት ስሜት ነው እየታገልኩ ያለሁት እንጂ አልወደኩም ማለት ነው። ግን ታጋይ የሆነ ሰው አንድ ጊዜ ስለወደቀ ወድቆ ይቀራል ማለት አለ። ከብዙ ውድቀት በኋላ አንሰራርተው አሸናፊ የሆኑ ብዙ ኃይሎች አሉ፣ ብዙ የፖለቲካ ሰዎች አሉ። ትግልን በዛ መልኩ ስለማየው ነው እንጂ ኢትዮጵያ ውስጥ ያለው ሁኔታ ተስፋ አስቆራጭ ነው። ለመናገር ተመልሰን ትንሽ የዲሞክራሲ ጭላንጭል ራሱ ካየን በኋላ 97 ምርጫን ካየን በኋላ ወደ ለየለት ብሔርተኝነትና ጦረኝነት ነው የገባነው። ወደ እርስ በርስ ፍጅት ነው የገባነው። መገዳደል አልበቃን ብሎ በጭካኔ መገዳደል ውስጥ ፉክክር ውስጥ ነው የገባነው። ኢትዮጵያ አገርነት፣ አብሮነት ጭንቅላታችን ውስጥ የፈራረሰበት ሁኔታ ውስጥ ነው። የሽግግር መንግስትን በሚመለከት ታችን ጥያቄው ተነስቷል። መስፍንም አንስተዋል። በኢህአዴግ ጊዜ ለምሳሌ የሽግግር መንግስት ደጋፊ አልነበሩም። በኢህአዴግ ጊዜ ብቻ ዶክተር አብይ መጥተው ለመጀመሪያው 1 ዓመት ከ6 ወር አካባቢ የሽግግር መንግስት ደጋፊ አልነበሩ። ሽግግር መንግስት አያስፈልግም። አሁን የመጣው የለውጥ ኃይል በትምህርት ጥቅስ ውስጥ ቲም ለማ ይባል የነበረው ኃይል ማለት ነው። ይሄ ኃይል ገለልተኛ የሆነ የሽግግር ኮሚሽን መንግስት አለ ኮሚሽን አቋቁም። ያ ኮሚሽን ደግሞ አካታችነት ኖሮት ሁሉም የፖለቲካ ፓርቲዎች ተወክለው ትራንስፓረንት መሆኑ የሽግግር ሂደት የሚያካሄድ ከሆነ በቂ ነው። አሁን ያለው መንግስት በስልጣን ላይ ሆኖ በሽግግር ኮሚሽን ችግሩን ልንፈታው እንችላለን የሚል እምነት ነበረኝ። ምክንያቱም በተወሰነ ደረጃ ተስፋ ነበረኝ። በዚህ መጠን የነ ዶክተር አብይ አመራር ይባልጋል የሚል እምነት አለ። ህዝብን ይክዳል የሚል እምነት አለ። በተወሰነም ደረጃ ቢሆን ለውጥ እንዲመጣ ይፈልጋል፣ በህዝብ ትግል ነው ወደ ስልጣን የመጡት የሚል እምነት ነው። ቅድም እንዳልኩት ግን በህገወጥ መንገድ ስልጣኑን አራዝሙ ከቀጠሉ በኋላ እኔ ያሻግራቸዋለሁ የሚል የግለሰብ አምልኮት ውስጥ ከገቡ በኋላ ግን ተስፋ ቆረጡ። ከዛ በኋላ ነው የሽግግር ጥያቄ ማቀንቀን የጀመሩት። ለህዝብ እስከጠቀመ ድረስ ሀሳቤን እቀይራለሁ። ሃይማኖት አለ፣ ፖለቲካ ነው። በሱ መልኩ ብናየው ጥሩ ነው። ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ሁኔታ ቀይራሉ ማለት ስህተት ነው ብዬ ነው የምከራከረው። አሁን አዳምጣችሁ ከሆነ ተከራክሬ ያለው ከኢንጂነር ይልቃል ጋር አልደግፍም። ብልጽግና ሻዕቢያ ጋር ወዳጅነት ፈጥሮ የትግራይን ህዝብ ሲጨፈጭፍ የተቃወሙ ሰውዬ አሁን ቲፒኤልኤፍ ወይም ፋኖ ከሻዕቢያ ጋር ተባብሮ ሌላ ፖለቲካ ኢትዮጵያ ውስጥ ልስራ ሲል ደግፋቸው ይህ መረሰው እና አልደግፍም፣ እቃወማለሁ። በምንም ተአምር በተለይ የኤርትራ መንግስት የሚባል በኢትዮጵያ ጉዳይ ውስጥ ጣልቃ እንዲገባል አልፈልግም። የኤርትራ ህዝብ ወዳጃችን ነው። ከኤርትራ ህዝብ ጋር ወዳጅነት መኖር አለበት ብዬ አምናለሁ። ሻዕቢያ የሚባል ኢሳያስ አፈወርቅ የሚባሉ ሰው ግን የኢትዮጵያ ጠላት ናቸው። ለኢትዮጵያ ጥሩ የሚያስባሉ ከነሱ ጋር ተባብረን የምናመጣ የፖለቲካ መፍትሄ አለን የሚል እምነት የለኝም። ኢትዮጵያን ትፈርሳለች የሚለውን ነገር ደግሜ ደጋግሜ ተናግሬያለሁ። እየሄድንበት ያለው አቅጣጫ ኦፍኮርስ አሁን ትንሽ ከቅርብ ጊዜ ወዲህ አንዳንድ ተስፋ እያየ ነው። የተቃዋሚው ጎራ እኔና እናንተ በሚል እንደ ጠላት እየተያየ የነበረው ወደ አንድነት ወደ መተባበር እየመጣ ነው። ይህ ተስፋ ሰጭ ነው። እንዴች ሀገር ትድን ነው የሚል ተስፋ በውስጤ እንዲፈጠር እያደረገ እውነቱን ለመናገር ግን አብዛኛውን ነገር ካየን ያለፈው 7 ዓመት ያለፍንበትን ነገር ካየን ኢትዮጵያ ትድናለች ብሎ ማለት አስቸጋሪ፣ ከመዳን ይልቅ የመፍረስ እድል እንዳላት ነው የሚሰማል። አሁንም ቢሆን እውነቱን ለመናገር ግን ተስፋዎች አሉ። ደግሞ የመፍረሱ ጣጣ ገና ወደፊት ይመጣል። አሁንም በብዙዎች በመፍረሱ ሂደት ውስጥ ነው ያለ። መንግስት እኮ ሀገር እያስተዳደረ እኮ ያለ ሀገሪቱ ውስጥ ያሉ ታጣቂዎች እኮ የሌላ ሀገር እኮ የአንድ መንግስት እኮ ታጣቂ ቁጥር ነው ያላቸው፣ ጉልበት ነው። ኢትዮጵያ እኮ የሚያስተዳድሯት አሁን አንድ መንግስት እኮ አይደለም፣ 3-4 መንግስት እኮ ነው የሚያስተዳድር። 4 ኪሎ ያለው መንግስት ምንም ቁጥጥር እኮ የለም። ምንም የተወሰነ አካባቢ ነው በአግባቡ ማስተዳደር የሚችለው። ከዛ ውጭ ሌሎች ኃይሎች ናቸው የሚያስተዳድሩ። ህዝቡ እኮ ከቦታ ቦታ 30-40 ኪሎ ሜትር እኮ በሰላም እኮ መንቀሳቀስ አይችልም። አንድ ወንድሜ ከእግዚአብሔር ጋር ከቃል ኪዳን ጋር ያያዝከው ነገር አለ። አልደግፍም። ሃይማኖታዊ መሆን ጥሩ ነው። አገር ግን የፖለቲካ ፕሮጀክት ነው። ፖለቲከኞች ናቸው የሚፈጥሩት። ኃላፊነቱ የማይሰማቸው ፖለቲከኞች ሲመጡ ያፈርሱታል። ይሄ በዓለም ታሪክ ታይቷል። ሌሎች ከኛ ቀድሞ የፈረሱ ሀገሮች እነሱ እግዚአብሔርን ይፈጥራል። የተለየ ነገር ለእኛ ለምንድን ነው የምኖረው? አሁን የምናወራው ፖለቲካ ነው። እሱን ወስደን ከሃይማኖት ጋር መቀላቀል ተገቢ አይመስልም። የባህር በር ጥያቄን ስትቃወም ሰምቻለሁ። ድሮ ግን ትደግፍ ነበር። እኔ የባህር በር ጥያቄ ተቃውሞ ያላል።
ድሮ እደግፋለሁ፣ አሁን እደግፋለሁ። የተቃወምኩት በኃይል በጦርነት እንይዛለን መባሉ። አሁን ቅድም የጠቀስከው ነገር አለ። ለምሳሌ 97 ምርጫ ከሬድዋን ጋር ክርክር ስናደርግ ተናግሬ በምንም ተአምር በኃይል በጦርነት የባህር በር ማምጣት አለብን ብዬ አላምንም። ያለ የለም እንደዚህ እያላችሁ አትክሰሱ ብዬ ነው ያን የተከራከርኩት። ፊልሙ አለ። አሁን ቴሌ ልታቀርበው ትችላለህ ሌላ ቀን ስታገኝ። አሁንም እምነቴ ያ ነው። የባህር በር ኢትዮጵያ ያስፈልጋታል። አዎ የኔ ፓርቲ የመጀመሪያው ፓርቲ ነው የባህር በር ጥያቄ የኢትዮጵያ የትውልድ ጥያቄ መሆን አለበት ብሎ በፖለቲካ ፕሮግራሙ ያውቃል። አሁንም ደግፋል። ብልጽግና ፓርቲ መጥቶ ኢትዮጵያ የባህር በር ያስፈልጋታል፣ ይህን አግባብ ባለው ዲፕሎማሲ፣ በህግ፣ በፖለቲካ፣ በተለያዩ የጥቅም ልውውጦች ኢትዮጵያ ይህን ጥቅሟን እንድታስከብርና እንድታገኝ እታገላለሁ ብል አጨበጭብለታለሁ፣ ደግፈዋለሁ፣ ችግር የለብን። በኃይል ግን ሄጄ በጠመንጃ ይዛለሁ ሲል ግን ማይሆን፣ አንደኛ ተግባራዊ ሊሆን አይችልም፣ ሁለተኛ አገሪቱን ወደ ባሰ አደጋ ውስጥ የሚከት ትክክል አለ። እንደውም አጥብቄ ለምንድን ነው የምቃወመው? ይህ አይነቱ አካሄድ ወደፊት ኢትዮጵያ የባህር በር የማግኘት እድሏን የበለጠ ከባድና ውስብስብ ያለ። አሁን ጎረቤቶች አገሮቹን እየፈሩ 130 ሚሊዮን ነው የከሌ የሚባለው ህዝብ ግን 2 ሚሊዮን ነው፣ በቀላሉ እንቆጣጠረዋለን የሚል ፕሮፓጋንዳ የሚነዛ መንግስት ጎረቤቶቹ ሁሉ በስጋት ነው ይፈሩታል። ጥቅማችንን በእንዲህ አይነት አስተሳሰብ ልናስከብር አንችልም እንጂ የባህር በር ጥያቄ ትናንትም ደጋፊ ነኝ፣ አሁንም ደጋፊ ነኝ።